ሰላም ሰላም ውድ የሰብሊ ዩቲዩብ ተከታታይ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። እንግዲህ ዛሬ ተወዳጁ ኖላዊት ድራማን ክፍል 186ን ይዤላችሁ ብቅ ብያለሁ። በክፍል 186 ይዤላችሁ ስመጣ እንግዲህ እዝራና ሃኒ ሊጋቡ ነው ማለት ነው። ሆኖም ግን እዝራና አሊ ሊጋቡ እያለ ገና ሽማግሌ ለእሁድ ሊላክ ነው እያለች እያለ ሃኒ ለእዝራ ማለት ነው እንግዲህ የእዝራ አባት አቶ ሞገስ እንግዲህ የእዝራ አባት አቶ ሞገስ አንተነህን ገለሃል እየተባሉ ይገኛሉ። አንተነህ ደግሞ እንግዲህ ከአቶ ሞገስ ድርጅት ውስጥ የሚሰራ ነው ማለት ነው። እንግዲህ አቶ ሞገስ ደግሞ እኔ አንተነህን አልገደልኩም ብስጭት ባለ መልኩ እንዴት እኔ እገላለሁ? አንተነህን ለምን እገላለሁ? አንተነህ እኮ የኔ የስራ ባልደረባዬ እንጂ ጓደኛ አይደለም። መርማሪ ፖሊሶቹ እስከ ቤቱ ድረስ ሂደው እርስዎ ገለዋልኝ እያሉ ሲጠይቋቸው አቶ ሞገስም እኔ ፍጹም አልገደልኩም፣ አንተነህ የስራ ባልደረባዬ እንጂ እንዴት እገለዋለሁ? ምንስ ያገናኘኛል? የምታውቁት የተጋጨው ሰው ወይ አለ ወይ እያሉ ሲጠይቋቸው እንግዲህ አቶ ሞገስ የሰጡት ቃላቸውን ለመርማሪ ፖሊስ እኔ ፍጹም የማውቀው ታምር የለም፣ ግን የኛ ድርጅት የኛ ኩባንያ የሚያመርተውን ምርት የምታመርት አለች፣ እሷም ሰላም ትባላለች። ከእሷ ጋር ብቻ ነው ጠበኛ እንደሆነ የማውቀው እንጂ ከዛ ውጭ እኔ የማውቀው ታምር የለም እያለ አቶ ሞገስ ይናገራልኝ። ግን የአቶ ሞገስ እጅም ያለበት ይመስለኛል። ምክንያቱም የአቶ ሞገስ ስልክ ሲደወል ልጃቸው እዝራ ነበረና እንግዲህ አቶ ሞገስ ስልኩን ሲያነሱት በድንጋጤ መልኩ ነው እና ያነሱት። ልጃቸውም እዝራም አንስተው አባዬ ለምንድን ነው የደነገጥከው? ምንድን ነው የተፈጠረው? ለምንስ አትነግረኝም? እያለ እዝራ አባቱን ያፋጠጥበታል። አባቱም ደግሞ ምንም አልተፈጸመም፣ እንዴት ሳድርጌ ልንገርህ? ምንም ችግር የለም፣ አንተ እኮ ገና ልጅ ነህ እያለ ለእዝራ ይነግረዋል ማለት ነው አባቱ። እዝራም ደግሞ እኔ ልጅ አይደለሁም ብዙ ነገር አውቃለሁ እያለ ይናገራል በመርማሪ ፖሊሶቹ ፊት። መርማሪ ፖሊሶችስ እንዴት ሊጠይቁ ቻሉ በዚህ ሰዓት? ለምን ከልጅ ፊት ብለው አቶ ሞገስ ይበሳጫሉ ማለት ነው። እንግዲህ መርማሪ ፖሊሶቹም አይበሳጩ፣ እኛ የመጣ ነው ለአንዳንድ ጥያቄ ያክል ነው፣ ልጃቸውም ደግሞ ሕፃን ልጅ አይደለም እያሉ መርማሪ ፖሊስ ለአቶ ሞገስ ይነግሯቸዋል። እንግዲህ አቶ ሞገስም ቃላቸውን ሰጥተው የሰላም እጅ አለበት እየተባለ ይገኛል። የሰላም ልጅም እንግዲህ ለአባቱ እማዬ እንግዲህ የገደለችው ይመስለኛል፣ ምን ነው የእህት ሰርግ አይደለም ወይ? ደስተኛ አትሆንም ወይ? እያለ አባቱ ይጠይቀዋል ማለት ነው። እንግዲህ የሃኒ ወንድምም እንግዲህ ሃኒም ሽማግሌ ሊላክ ነው እያለች እያወራች እያለ ቤተሰቦቿ ለእሁድ ሽማግሌ ሊመጣ ነው ብለው ሽር ጉድ እያሉ ይገኛሉ። እንግዲህ እዝራም ደግሞ ለሃኒ እንግዲህ ሆቴል ላይ ተገናኝተው እንዴት ነው ለእሁድ ሽማግሌውን እያዘጋጀህ ነው ወይ እያለች ትጠይቀዋለች። እዝራም እንግዲህ ለእሁድ ይሁን ብለሽ ነው እያለ እንግዲህ ሀሳብ በተሞላበት መልኩ ያወራታል። እሷም እንዴት ለምን ስለ እሁድ ሀሳብህን ቀየርክ እያለች ትነግረዋለች። እሱም ሀሳቤን ቀይሬ አይደለም የተጨነክ ይመስለኛል፣ ግን ስለምን አትነግረኝም ስትለው አይ እኔ እኮ ነገሩ ቀላል ነው ማስጨነቅ ስለማልፈልግ ነው እያለ ለሃኒ ይነግራታል። ሃኒም ደግሞ በዝምታ ከምትገለኝ ነግራይ ብጨነቅ ይሻላል ምንድን ነው ትለዋለች። እንግዲህ አባዬ ትንሽ በሀሳብ ሄዷል ሲላትኝ ምንድን ነው ታዲያ ከሽማግሌዎቹ ጋር የሚያገናኘው ነገርስ ምንድን ነው ትለዋለች። እኔ እሱን ነገር ፍጹም የማውቀው ነገር የለውም። ምን ነው እኔ እየቀለድኩ አይደለም፣ ለምንድን ነው እውነታውን ማትነግረኝ እዝራ ትለዋለች። እኔም ያለው እውነታ ይሄ ነው፣ አባት ያለበት ሁኔታ ትክክል አይደለም፣ ለዛ ነው ግን እና አባቴ ላውራው ሲላትኝ እና ምንድን ነው ቀልድ ነው ወይ ስትለው እኔ እኮ እየቀለድኩ አይደለም በአባቴ እንዴት እቀልዳለሁ? በቃ እንግዲህ አባቴን ላውራውና እነግርሻለሁ ያለውን ይላታል። እንግዲህ ሃኒም እዝራ እየቀለድክ ነው ወይ? ይሄ ነገር ለኔ ምን ማለት እንደሆን ፈጽመህ አታውቅም ወይ ትለዋለች። እንግዲህ እዝራም ጠፍቶኝ አይደለም፣ ሃኒም ደግሞ ይሄ ነገር ለኔ ትልቅ ነገር ነው፣ የምታውቀው ደግሞ ይሄ ነገር ለኔ ብዙ ነገርም የሚያደርግልኝ ነው። ይሄን ነገር እንደ ቀላል እንድታየው አልፈልግም፣ በደንብ ማሰብ አለብህ። ሽማግሌዎቹ ከእሁድ ያለፈ እንዲሆን አልፈልግም ስትል ሃኒ ለእዝራ ትነግረዋለች ማለት ነው። እዝራም እንግዲህ እስኪ አባዬን ላውራውና ያለውን ነገር
እነግርሻለሁ ይላታል። እንግዲህ ይህን ከሆቴል ላይ አውርተው በቃ ነይ ልሸኝሽ ብለው ይሄዳሉ ማለት ነው። ወይዘሮ ሰላምም ቲቪ ከፍታ እያየች እያለ ባለቤቷ ይመጣልኝ። እንግዲህ ለእሁድ ሽማግሌዎቹን ተዘጋጅተሃል ወይ ስትለው ማለት ይላታል። በቃ እሁድ እኮ ነው እንዴ እረሳኸው ለምን አልነገርሽኝም እያለ ይጠይቃታለኝ። እሷም ደግሞ እንዴት አድርጌ ልንገርህ ከየት ሳለህ አንተ እኮ ቤቱን ትተኸዋል ትለዋለች። እንግዲህ ወይዘሮ ሰላምም ለባሏ እንግዲህ ሽማግሌዎቹ እሁድ ነው የሚመጡት ትለዋለች። ቀጣይ እሁድ እንዴ እንዴት አልነገርሽኝም ይላታል። መቼ ተረጋጋህና ልንገርህ አንተ እኮ የለህም ትለዋለች። እንግዲህ በጣም ይቅርታ ሀኒ ይላታል። እንግዲህ የተስፍሽ የሞት በጣም እሱ ሀሳብ ይዞኛል ሲላታለኝ እሱን ነገር ግን ለምን አተውም ትለዋለች። እንግዲህ ወይዘሮ ሰላምም ትላለች የሃኒ አባቷ ቢጠየቅ ትላለች። የሃኒ ወላጅ አባቷ እንግዲህ ወላጅ አባቷም ሰላም ናት። አባቷም ደግሞ እንግዲህ ሃኒ እንግዲህ ከአያቷ ጋር ነው ያለችው እና ደግሞ እኛ ብንወልዳትም ብዙ ዋጋ የከፈለ አያቷ ነውና ስለዚህ ወላጅ አባቷ እሱ ነው። እሱ በክብር ከሱ ቤት ብትወጣ ብዬ አስቤ ነበረ። እንግዲህ እሱም ደግሞ እየመለሰላት አይደለም። ጠይቀዋለች ግን እነግርሻለሁ ብላኛለች እና ለምን ይሄን ያህል ቀን ስትቆርጪ ለምንስ አልነገርሽኝም? ሽምግልናው በቅርብ እንደሆነ እያለ የሰላም ባል ይጠይቃታል። እንግዲህ ሰላምስ እኔ አንተን ቤት አግኝቼ ልንገርህ ያንተ ነገር እኮ በጣም እያሳሰበኝ ነው ያለው። እንዴት አድርጌ ልንገርህ? አሁንስ ልጄ ሳትሆን አሁንስ ባሌ ሳትሆን ልጄ እየመሰልከኝ ነው። ምክንያቱም መጨበጫ አጣው ስላንተ ትለዋለች። ይልቅስ አሁን ስለ እሁድ ዝግጅቱ እናስብ ትለዋለች። ሰላም እንግዲህ ባሏም ምን ይላል? አይ አሁን ስለ ዝግጅቱ ይኸውልሽ ምን ያህል ሰው ነው የምንጠራው ሲላትኝ ይሄ ነገር ወይ አስፈላጊ ነው ወይ በአሁኑ ሰዓት ቢያንስ ለሰርጉ ሰፋ አድርገን እንደግሳለን። ባይሆን ለዚህ ግን ለሽምግልናው ግን ሰፋ ባናደርገው ችግር የለውም ሲላትኝ እና ባዶ ቤት አቅፈን ልንጠብቃቸው ነው ትለዋለች። እንግዲህ ቅዱስና ሀናም እዚህ ላይ ደግሞ እንደተዋደዱ እንግዲህ ቅዱስን ከአሁን በፊት የፍቅር ህይወትም ነበረው የሚወዳትም ልጅ ነበር። ግን እሷ እንደማትወደው እሱ እንደሚያፈቅራት በተቃራኒው ደግሞ እንግዲህ እሷም ደግሞ ብድግ ታደርግና እንደምትወደው ትነግረዋለች። እግዚአብሔር አምላክ ሲክሰኝ እንግዲህ አትጎጂ ሲለኝ አንተን ስለሰጠኝ ቅዱሴ አመሰግናለሁ። ግን አንዳንዴ ማጣፍ ሁላ ይመስለኛል እያለች ታወራዋለች ማለት ነው። እሱም እንዴት ይሄ ነገር ሊሆናል ብለሽ ታስቢያለሽ? እኔም እኮ በስስት ነው ማየሽ፣ ግን ደግሞ ይሄ ነው ብዬ ለመናገር አላቅም። ከአንቺ ጋር ሲሆን የሚሰማኝ ስሜት የተለየ ነው እያለ ይነግራታል ማለት ነው። እሷም እንግዲህ እኔም በተቃራኒው ይሄ ነው እየተሰማኝ ያለው፣ ግን ቅዱሴ ትተኸኝ እንዳትሄድ የትም ቢሆን ጥለኸኝ እንዳትሄድ ትለዋለች። እሱም ብድግ ያደርግና አንቺን ካገኘ በኋላ የተለየ ስሜት ነው እየተሰማኝ ያለው፣ እኔም በጣም ወድሻለሁ ላጣሽም አልፈልግም እያለ ይነግራታል ማለት ነው። እንግዲህ አቶ ሞገስም ደግሞ ቤቲ ከአቶ ሞገስ ጋር ስትሰራ ነበረ። ከዛም ቤቲን ሆቴል ላይ ይቀጥራትና የቤቲን እህት አግቶባታል አቶ ሞገስ። እኔ እህቴን ብቻ ነው የምፈልገው ምንም ነገር አልፈልግም። ስለዚህ አንቺ ነሽ ለፖሊሶቹ ጥቆማ የሰጠሻቸው ሲላትኝ እኔ ፈጽሞ ጥቆማ አልሰጠኋቸውም ያንተን መሞት አንቺ ነው የተናገርሽ ይሏታለኝ። እሷን ብድግ ታደርግና አቶ ሞገስ እኔ እህቴና እህቴን ብቻ ነው የምፈልገው ፍጹም ከነገሩ ነፃ ነኝ አለቃ ትላቸዋለች። ግን በየትኛው አፍሽ ነው ከኔ ጋር ለማውራትስ እንደዚህ የሆንሽው? ለምንስ ስርዓት አትይዥም? እንዴትስ ትመልሽልኛለሽ? እያሉ አቶ ሞገስ ይናገሯታል። እኔ እኮ አለቃ ተይ ያልኝን ነገር በሙሉ እርግፍ አርጌ ትቻለሁኝ። ስለዚህ አሁን እኔ የምፈልገው እህቴንና እህቴን ብቻ ነው። ከዛ ውጭ ምንም ነገር አላውቅም ትላቸዋለች። ከዛም አቶ ሞገስ ማን ነው ታዲያ ፖሊሶቹን የጠቆማቸው ሲላት እኔ ፍጹም የማውቀው ታምር የለም ትላቸዋለች። እንግዲህ ምናልባት ሰላም ትሆናለች ስትላቸው ሰላም እንዴት ማናት ሰላም ለምንስ እንዴት ከሱ ጋር ያላት ግንኙነት ምንድን? እንግዲህ ከአሁን በፊት በታሰረችበት ሰዓትም ተስፍሽም እንግዲህ ያንተነህ ይቅርታ የአንተነህ እጅም ነበረበትና ለሰላም መታሰር አንተነህ ያሳሰርከኝ እያለች ስትናገረው ነበር። እንግዲህ የሰላም ልጅም በአባቱ ፊት ሲናገር
እማዬ ከአሁን በፊት ደቅናበት የነበረውን ሽጉጥ አይተኸዋል? አይኗን አይተኸው ከሆነ ጭካኔ የተሞላበት ነው። ስለዚህ እሷ ነው የገደለችው። ስለዚህ ዳግመኛ እማዬ እንዳናጣት፣ ዳግመኛ ወደ እስር ቤት እንዳትሄድ እየፈራሁ ነው ይለዋል። የእህትህ ሰርግ እኮ ነው። ለምንድን ነው በእህትህ ሰርግስ የማትደሰተው በዛሬው ቀን? ስለዚህ ለምንድን ነው እንደዚህ የሆንከው? እያለ አባቱ ሲጠይቀው ልጁም አይ እንግዲህ እማዬን ድጋሜ እንዳናጣት የማየ እጅ አለበት ብዬ እየተጠራጠርኩ ነው እያለ ለአባቱ ይነግረዋል ማለት ነው። አባቱም ደግሞ የሰይጣን ጆሮ ይደፈን፣ ይሄስ እንዴት ሊሆን ቻለ? እንዴትስ ሀሳቡ መጣልህ ልጄ ሲለው ምክንያቱም እማዬ በጭካኔ የተሞላሽ ናት፣ ክፉ ናት ማለቴ ሳይሆን ላደረጉባት በደል እማዬ ዝም አትልም እያለ ለአባቱ ይነግረዋል ማለት ነው። እንግዲህ ሰላምም ደግሞ ሀኒም ደግሞ ወደ አያቷ ወደ አሳዳጊዋ ወደ ሰላም አባት ሄዳ ታወራዋለች። የሰላም አያትም እንግዲህ ሲኖር ከሚስቱ ልጅም እንደሌለው እየተናገረ ነበረ እና አሁን ግን ከሆነች ሴት ጋር ግንኙነት አለውና ስለዚህ አባዬ የአሁን ያረገዘችው ልጅ ያንተ ነው ይሉታለኝ። እኔ እኮ እሷን ሰላም ናት ቀርቼ አይደለም፣ ግን ከውዷ ሚስቴ ይሄን ያህል ጊዜ ስኖር መውለድ እንደማልችል ተነግሮኝ ነበረ። አሁን ግን ይሄ ነገር እንዴት ሊሆን ቻለ ይላታለኝ። ሀኒም ምን ትለዋለች? እግዚአብሔር እኮ ታሪክን ይቀይራል፣ እሱ ምንም የሚሳነው ነገር የለም። ስለዚህ በስተመጨረሻ እመኑ እንጂ ጸልዩ፣ ጸልያችሁ እናንተ ምንም የምታጡት የለም፣ አንኳኩ ይከፈታል አይደል ስትለኝ የነበረ እኔም እኮ ከዛ ተነስቼ ነው የምናገርህ። ስለዚህ ለምንድን ነው አባዬ አንተ ከእሷ ጋር ግንኙነት ከሌለ ለምን እንደዚህ ትለኛለህ? ስለዚህ ለምን ዲኤንኤ ሄደህ አትመረመርም? እሷ ግን በፍጹም ልቧ ልጁ ያንተ እንደሆን እየተናገረች ነው ይላት ትለዋለች። እንግዲህ አያቷም በቃ አንቺ ራስሽ ጤና የለሽም አታምኝም ማለት ነው ብሎ ትቷት ይሄዳል ማለት ነው። ሀኒም ራሱ ለምንድን ነው የማትሰማኝ ትለዋለች። ይሄን ነገር ማታቆሚ ከሆነ እኔም ብን ብዬ እጠፋለሁ ትለዋለች። ሀኒም እረ አባዬ እባክህ፣ እረ አባዬ እያለች ትጠራዋለች ማለት ነው። እንግዲህ የሃኒ አያትም ትቷት ይሄዳል ማለት ነው። እሷም ቁጭ ብላለች። ግን የሃኒ ቤተሰቦች በትካዜ ላይ ነው ያሉት። ምክንያቱም እንግዲህ እናታቸው ከአሁን በፊት ጹም ሽማግሌ እሑድ ሊመጣ ለምን አትደሰትም ይለዋል። ደግሞ ከዚህ ላይም አይ እህትህ ልታገባ አይደለም ወይ? እኔ መደሰት ጠፍቶኝ አይደለም፣ ግን ውስጤ ፍጹም የፍርሃት ስሜት እየተሰማኝ ይገኛል። ለምን ሲለው እማዬ ገዳይ ገዳይ እየመሰለች ነው። ምክንያቱም እሷ እንደሆነች አንተ ነህን የገደለችው እያልኩ ነው። ምክንያቱም እማዬ ድጋሚ አሁንም ትታሰራለች አባዬ ይለዋል። ለምንድን ነው እንደዛ የምታስበው የኔ ልጅ ሲለው ኧረ በስመ አብ በል ልጄ ለምን ደግመህ እንደዚህ ታስባለህ ሲለው እናቴ እንደዚህ ናት፣ በቃ አንተ የበደላትን ሰው ሳትመልስ እናቴ ዝም አትልም፣ ግን አንተ ይሄን ነገር እያወቅህ አይደለም እያለ ለአባቱ ይነግረዋል ማለት ነው። አባቱም እንግዲህ ይሄ ነገር ፍጹም ሊሆን አይችልም፣ እባክህ ልጄ እንደዚህ አትሰብ፣ መልካም መልካሙን እሰብ ይለዋል። እናትህ ያኔ እኮ አንተነህ ላይ ስለተናደደች ነው እንጂ ሽጉጥ የደቀነችበት ሌላ አይደለም ይለዋል። አይ በፍጹም አይደለም፣ እናቴ እንደምታውቃት አይነት ሴት አይደለችም፣ ክፉም አይደለችም። ግን ደግሞ በቃ ያየኋት ጭካኔ የተሞላበት ነበኛ ሁኜ የምነግርህ ነገር ቢኖር አንተነህን ከማየ ውጭ የገደለው ሰው የለም እያለ ይናገራል። አባቱም ሁለተኛ እንደዚህ አይነት ነገር እንዳታስብ ይለዋል። ይሄ እኮ ማሟረት ነው በእናት ላይ ሲለው እና እኔ ጭንቅላቴ ላይ የሚመጣብኝ ይሄ ነው፣ እናንተ ግን ፍጹም አልገባችሁም፣ የማየ ጭካኔ ፍጹም አልታያችሁም እያለ አባት ለልጁ ይነግረዋል ማለት ነው። አባትም የኔ ልጅ አንተ ከእድሜ በላይ አስተዋይ ነህ፣ ነገሮችን አርቀህ ታያለህ፣ ግን እናትህ ደግሞ እንደዚህ ታደርጋለች ብለህ ፍጹም ማሰብ የለብህም ይለዋል። ይህ ትክክል አይደለህም ይለዋለኝ። አባ ልጅም ብድግ ያደርግና እሺ በቃ አባዬ ከተሳሳትኩ ይቅርታ፣ ግን እኔ ተደጋጋሚ እንደዚህ አይነት ነገር እየመጣብኝ ነው ብሎ ልጅ ለአባቱ ይነግረዋል ማለት ነው። በጣም እንግዲህ ከጓደኛው ጋር ሆኖ ስለ ሰርጋቸው ያወራል ማለት ነው። እንግዲህ የእዝራ ጓደኛ ያንተነህ ሞት እጅ ያለበት ይመስላልኝ። ለምንድን ነው ትክክል አይደለህም የማየው ፊት ላይ ትክክል ነገር እየታየኝ አይደለም እያለ እዝራ ይጠይቀዋል ለቅዱስ። ቅዱስም ደግሞ እባክህ ተወው፣ እኔ ይህ ነገር እኔም አልገባኝም፣ ግን ያንተነህ ሞት አልገባኝም ሲለው ለምን ሲለው
በቃ የሰላም እጅ አለበት ከዚህ ላይ ስላልገባህ ነው እንጂ ሰላም አሁንም ቢሆን ያንተን ሞት ላይ የሰላም እጅ አለበት። ምክንያቱም ውስጤ ላይ የሚመላለስብኝ ይሄ ነው እዝራ ወንድሜ እያለ ቅዱስ ይነግረዋል ማለት ነው። ቅዱስም ይሄ ነገር እንዴት ሊሆናል ሲለው ምክንያቱም ሰላም ከአሁን በፊት ብዙ ችግር ደርሶባታል፣ ግን ደግሞ ሰላም መሸነፍ አትፈልግም። ለተደረገባት ነገር ብድር መመለስ ትፈልጋለች። ስለዚህም ሰላም አለችበት ብዬ እኔ አስባለሁ እያለ ይናገራል ማለት ነው። እንግዲህ እዝራ ግን በየዋህነት አሁንም እንደዚህ አታደርግም፣ እባክህ ተረጋጋ እያለ ይነግረዋል። እኔ በጣም ተጨነኩ፣ ውስጤ ተረበሸ። ምክንያቱም እህቷን በደንብ ስለማውቃት ሰላም በጣም ጨካኝና አረመኔ ናትኝ። እስኪ እንግዲህ ላጣራ እያለ ይጠይቀዋል እዝራ ማለት ነው። እህቷን በደንብ ስለማውቃት እኔ እኮ ለጺም ስለማስብላት ነው። እስኪ ሂጄ ልጠይቅና ያለውን ነገር እነግርሃለሁ እያለ እዝራ ለቅዱስ ይነግረዋል ማለት ነው። ለማረጋጋት ይሞክራል እዝራ። እሺ በቃ አንተም እየሸኘኝ ማጣራት ያለብን ነገር አጣራ፣ የሆነው ነገር ትክክል አይመስለኝም። ምክንያቱም እንግዲህ እንደምታውቃት ሰላምዬ ጨካኝና አረመኔ ናትኝ፣ ና በቃ ሸኘኝ እያለ እዝራን ቅዱስ ይዞት ይወጣል ማለት ነው። ለምንድን ነው ግን እንደዚህ የምትረባበሸው ሲለው እኔ በቃ ውስጥ የተጨነቀ ምን ላድርግ እያለ እንግዲህ ሁለቱም ተያይዘው ሸኘኝ እያሉ እያወራው ይሄዳል። እባክህ አትጨነቅ፣ ሁሉም ነገር በጊዜው መልካም ይሆናል እያለው ይሄዳል ማለት ነው። እንግዲህ ሀኔም ውስጥ ትገባና ለሰላም ሄዳ እንግዲህ ለሰላም ሄዳ ሰላም ዛሬ ግን ጥርስ በጥርስ ሆነሻል ትላታለች። ሀኔ ምንድነው ስትላተኝ ይሄ ቅዱስ ነው እንግዲህ ይሄ ቅዱስ ነዋ ጥርስ በጥርስ ያደረገኝ ስትላት ምንድነው ስትላተኝ ከአሁን በፊት ስለነበረኝ ህይወት ለቅዱስ እውነታውን ነገርኩትኝ። እሱም ስላለፈ ህይወትሽ እኔ አይመለከተኝም፣ እኔ የሚመለከተኝ ስለ ዛሬ ላይ ላለሽበት ህይወት ነው። ያለፈው ህይወትሽ ለእኔ ምንም የሚሰራልኝ ነገር የለም ብሎኝ እሱም የራሱን ህይወት ነግሮኝ ያለኝን ፍቅር ገልጬለት እሱም ደግሞ ያለውን ውስጡን ነግሮኛል። ግን እርጉዝ መሆንሽን ማስወረድሽንስ ነግርሽዋል ወይ ትላታለች ሀኒ። ከዛም ሰላም ብድግ ታደርግና አዎ ነግሬዋለሁ፣ ግን ምንም አላለም ማለት እኔ የደበቅኩት ሚስጥርም የለም፣ ከዚህ በኋላ ያለኝን እውነት ነግሬዋለሁ ትላታለች። እንግዲህ ከዚህ በኋላ ያለሽ ህይወት ከቅዱስ ጋር ነው ማለት ነው ትላታለች ሀኒ። አዎ ሀኒዬ በቃ ከዚህ በኋላ ያላሰብኩት ነገር ነው የተሰጠኝ፣ ከአንቺ በላይ ግን ቅዱስ ነው እድለኛ ትላታለች ሀኒ ማለት ነው። እንዴት አንቺ በጣም ንጹህ ልብ ነው ያለሽ ሀንዬ ትላታለች ማለት ነው። ምንድን ነው እሱ እያለች እንጋባ አልኩት ትላታለች። እሺ እንጋባ ምን አንቺ ትቀልጃለች ስትላት አይ እኔ ቀልድ ሳይሆን እውነቴን ነው ስትላት ሀኒም አይ አንቺ እኮ ገና አንድ ፍሬ ልጅ ነሽ፣ ስለዚህ ትንሽ መቆየት አለብሽ። ለምንድን ነው እንደዚህስ አሁን ያልሽው ትላታለች። በቃ እኔ ትዳሬን ይዤ ነው መቀመጥ ምፈልገው ትላታለች። እሱንም እያለች እያለ እንግዲህ መስፍንም የሰላም ባልም ይሄድና ይቅርታ አስደነገጥኩሽ አይደለ፣ መጠየቅ የምፈልገው ነገር አለ እያለ መስፍን እንግዲህ የሀኒ ወላጅ አባቷ የሰላምን ባሏ ነው። እንግዲህ የመስፍን አሟሟት ትንሽ ግራ ስለገባው ይሄድና ይጠይቃታለኝ። እነ ከሞተ በኋላ በቃሉን አግኝተሽው ታውቂያለሽ ይላታለኝ። አዎ አግኝቼዋለሁ። እና ምንድን ነው ትለዋለች። ምን ላይ ነው ያለው? ምንስ እየሆነ ነው ሲላት እኔ እንጃ እኔ ፍጹም የማውቀው ነገር የለም ትለዋለች። አይ የገደለው እንኳ እሱ አይመስለኝም፣ ምክንያቱም አቶ በቃሉ አንተነህን መግደል አይችልም። አንተነህና በቃሉ እላፊ ንግግር ሲናገሩ ሰምቼ አላቅም። አቶ በቀለ ምንም ነገር ማድረግ አይፈልግም። ቤተሰቦቻቸውን ለማስከበር ሲሉ ብዙ ነገር ያደርጋሉ። ግን እርግጠኛ ሆንሽበትን ንገሪኝ እያለ መስፍን ይጠይቃታል ማለት ነው። እንግዲህ እሷም እስኪ ያለሽን እውነታ የምታውቂውን እውነት እባክሽ ንገሪኝ ይላታል። እኔ የማውቀውን ነገርኩህ። አቶ በቃሉ ማንንም መግደል አይፈልግም። ቤተሰባቸውን ለመቀየርም ብዙ መስዋዕት እየከፈሉ ያሉ ሰዎች ናቸው። እኔን እየጠየከኝ ነው? እኔ የማውቀው ታምር የለም። ስለዚህ
ባለቤትህን ሂደህ ሰላምን ብትጠይቃት የተሻለው ነው ትለዋለች። ምንድነው ሌላ የምታውቂው ነገር ካለ ለምን አትነግሪኝም ሲላታል። እሷም እኔ ፍጹም የማውቀው ታምር የለም ትለዋለች። መስፍንም እንግዲህ ይሄድና ማለት ነው እውነታውን እሷ ስለምታውቅ እባክሽ ንገሪኝ ይላታል። ምነው ይሄ ቤተሰብ ግን መቼ ነው የሚለቀኝ? እኔ መቼ ነው ሰላሜን የማገኘው ትላለች። እሷም ሽንት ቤት መታጠቢያ እያለች ነው እንግዲህ የሄደባት ማለት ነው። ግን እሱ ያለውን እውነታ ማወቅ ትንሽ ግራ አጋብቶታል። እውነትም የሚስት እጅ አለበት ወይ እያሉ የሰላም አያትም እንግዲህ ከነዚህ ጋር ከእንትኖቹ ዱርዬዎች ጋር አብሮ ነው ያለው። በየ ያራዳ ልጅ በቃ እንግዲህ ተፍ በል አቦ ልጅቱን አስመርምራትና እንግዲህ ልጁ ያንተ እንደመሆን ቼክ አድርግ ይሉታለኝ። አይ ኧረ ስለ መድኃኒዓለም ደግሞ ምን አይነት ነገር ይዛችሁብኝ መጣችሁ ይላቸዋል። በየአራዳ ልጅ እኔ ፍጹም አልፋታህም እንግዲህ ግጨው ጩቤውን እያለ እያናገረው እያለ ይሄ ነገርስ እንዴት ሊሆናልኝ? እኔ እኮ ይሄን ያህል ጊዜ የኔ ልጅ አይደለም ሊሆንም አይችልም እያለ እየነገራቸው እኔ ግን ያ የአራዳ ልጅ ያንተ ነው እንደሚመስለኝ የሚሰማኝ እያለ እየነገረው ያለ መውለድ እንደማልችል እያወቃቸው እናንተም ለምን እንደዚህ ትሉኛላችሁ ይላለኝ። እንግዲህ መጠጥ ቦታ ወስደውት ሰክሮ እሱ የሚናገረው ይሄ ነው። እንግዲህ በቃ ይሄ የአራዳ ልጅ የድሮ ሚስቱ የመውለድ ችግሯ የእሷ ሊሆን ይችላል። በየአራዳ ልጅ አሁን ተፍ ተፍ ብለው ስለሞከሩ ምናልባት ለምን ቼክ አያደርጉም? ካልሆነ ደግሞ አሁን በሌላ ዙር ሁለተኛው ዙር እንግዲህ አጥብቀው መተኮስ እንዳለቦት ነው እያለ እየነገሯቸው ይገኛል ማለት ነው። ግን ፍጹም የኔ ልጅ ሊሆን አይችልም፣ እኔ መውለድ አልችልም ነው የሚሉትኝ። ግን እንደሚመስለኝ የመጀመሪያ ሚስታቸው መውለድ አትችልም መካን ነበረች ይመስለኛል። እንግዲህ እሳቸው ደግሞ እኔ አይደለሁም እያሉ እንግዲህ ዱርዬዎቹ ጋር ቁጭ ብለው እኔ እኮ በጣም አሳዛኝ ሰው ነኝ። ይሄን ያህል ጊዜ ስኖር መውለድ አትችልም ተብያለሁ። እንዴ ፋያው ትተንህማ አንሄድም። ምንድን ነው? በቃ እሺ በቃ ጮቤውን ችግር የለም ፒስ ይመችህ እያሉት ይገኛሉ ማለት ነው። በቃ ሂዱልኝ አልኳቸው አደለ ሂዱልኝ ይላቸዋለኝ። እሱም ጠጥቶ ሰክሮ የምትሰሙ ከሆነ ሂዱ ይላቸዋለኝ። እነሱም በቃ እሺ እንሄዳለን በየው እያሉት እያለ ግን ለሱ ብለው ለማዋጣት ፈልገው ነው። እኔ ጭቅጭቅ አልፈልግም ተውኝ እያላቸው እንግዲህ ብቻውን ቁጭ ብሏለኝ። ይሄ እየጠጣ ማለት ነው። የት አባት ሁላ ዱርዬ ሁላ ዓለም 9 ናት አሉ አይሞላም 10። አልማዜ አልማዜ እንዳይገባሽ አልማዜ እንዳይገባሽ ትካዜ ተሎ ነይ በጊዜ እያሉ ብቻቸውን ጠጥተው ሰክረው ፍንጥዝ ፏፈሽ እያሉ ይገኛሉ ማለት ነው። እነሱ ግን ያው ከመጨነቅ አንፃር ልጁ ነው ብለው ነው እንግዲህ ወደ ደም መጠጥ የወሰዱት። ምናልባት ሲሰክር ይነግረናል ብለው ነበረ ማለት ነው። እንግዲህ ያ ወይዘሮ ሰላም ባለም ተጨንቆ ይሄ ነገር ምንድነው የሆነው እያለ መስፍን በሀሳብ ነው። እንግዲህ ሰላምም ውጭ ቆይታ መጣችና ምን ሆነሃል? ለምንድነው የተኛኸው? ትለዋለች። ምንም አልሆንኩም ትለኛለህ፣ ለምን አትነሳም? ትለዋለች። ምንድነው ይላታለኝ። እሱ ይነሳና ወይ ሜሉዬ ዝም ብዬ ነው ይላታለኝ። አይ አሞሃል እንዴ መስፍን? ትለዋለች። ታዲያ ለምንድነው እንደዚህ ያደረገ? ትለዋለች። የሆነ ነገር ልጠይቅሽ አልጠይቅሽ እያልኩ እያሰብኩ እኮ ነው ትለዋለች። አትቆጭም አይደል? እስቲ ልጠይቅሽ ይላታል። ሜሉም ማለት ነው። እምትቆጭ ከሆነ ተይው አልጠይቅሽም ይላታል። እማትቆጭ ከሆነ ደግሞ ልጠይቅሽ እንደ ሕፃን ሳይሆን በጠዋት ቀናችን እንዲበላሽ እንደማልፈልግ ነው ሜሉዬ ይላታለኝ። እሷም ደግሞ እኔ እንጃ እሺ ጠይቀኝ አልቆጣም ትለዋለች። እሺ አንተ ነህን አንቺ ነሽ የገደልሽው ይላታለኝ። ንገርኛ ሜሉ ይላታል። አንተ ማን ይመስልሃል? ትለዋለች። እኔማ ጥያቄ ነው የጠየኩሽ አላቅም ትለዋለች። መስፍን አዎ አላቅም እኔ አልገደልኩም ትለዋለች። ስለዚህ ነገሩን ቀለል አድርገሽ ለምን አትነግሪኝም? ትለዋለች ይላታል። እሷም ለምን ነገሩን ቀልድ አስመሰልሽው ለምን አትነግሪኝም? ይላታል። እና ማን የገደለው ሲላት እና እኔ በምን አውቃለሁ? ትለዋለች። አይ ማን እንደገደለው ግን ልገምት ትለዋለች። እንግዲህ ሜሉም ባሏን ብድግ ታደርግና አንተ ነው የገደልከው ትለዋለች። እሱም ደግሞ
በባለፈው ምያለሁ እንደማልገል ባንቺ ምዬ፣ አሁንስ ለምንድነው እንደዚህ ያልሽኝ? ይላታለኝ። ለምን እንደዚህ ትያለሽ? ለምንስ እገለዋለሁ? ሰውየው ለምን ምን እየሆነ ነው? አትቆጭ እያለ ለምን ይቆጣለኝ? እያለሽ ሜሉም ትናደዳለሽ ማለት ነው። መስፍንም ብድግ ብሎ ወደ ሽንት ቤት መታጠቢያ እየገባና እንዴት እኔ እገለዋለሁ? እንዴት እኔን ገመትሽኝ? እና ለምንድነው ተቆጥቶ የሄደው? ትላለች። እሷም ብቻዋን ሆና ሃኒም እንግዲህ ማትባክ ገብታ ምግብ ትሰራለች ማለት ነው። ወንድሟም ስችን ይዞ ልታግዘኝ ነው ትለዋለች። ወንድሟም እንግዲህ እህት ማገዝ እኮ ግዴታዬ ነው ትለዋለች። እንግዲህ በቃ እህት ማገዝ እኮ ግዴታዬ ነው ይላታል። ወንድሟም እንግዲህ ሃንዬ ባልሽን ሳታስተዋውቂኝ ልታገቢ ነው ይላታል። ምን ነው የእህቴን ባል ማወቅ እኮ ግዴታዬ ነው ይላታል። ስንጋባ ታውቀው የለ ትላለች። አሁን ባቀው ምን ችግር አለው ትለዋለች። አሁን ባቀው ምን ችግር አለው ሲላት ያው ትንሽ አይን አፋር ነገር ነው ግን ሰላምዬ ስትል የሰማሁት እንደዛ አይደለም ይላታል። እስኪ ካንተ ጋር ግን ይመሳሰላል ትለዋለች። ምንድነው እስኪ ንገሪ ስላት አስተዋይነታችሁ ትለዋለች። አሁን አሳጠርከው እንጂ ፀጉራችሁም ተመሳሳይ ነበር ትለዋለች። አዎ አንዳንዴ አንተ ጋር ሳወራም ከእሱ ጋር ሳወራም ነገሮቹ ይመሳሰሉብኛል ትለዋለች። እኔ በአንተና በዝራ ቀልድ አላቅም ትለዋለች። እሱ ልጅም አባቱን እዝራ ያንተን ነገር ምን ላይ ደረሰ? ስለ ገዳዮች ምን ላይ ነው የምታውቀው ነገር አለ ወይ ሲለው እኔ በምን አውቃለሁ ለምን ጠየከኝ ይለዋል። መጥተው ስላናገሩህ ነው ይለዋል። የእኔ ልጅ ምን ነው ተጨነክ እያለ እዝራ አባቱን ይጠይቀዋል። አባቱም ያንተ ሽምግልና እና ይሄን ምን አገናኘው ይለዋለኝ። ድጋሜ ፖሊሶቹ ቢመጡ ሲለዋለኝ አንተም ፈልገው ነው ነዋ ሲለው እንግዲህ እዝራ ምን ሆነ ነው ይሄን ያህል የምትጨነቀው ይለዋል። አባት የኔ ልጅ አንተ ነህ ባይሞት ጥሩ ነበር ግን ደግሞ ሞቷል ይለዋለኝ። ስለዚህ እኛ ምን አገባን እያለ አባት ይናገራል። እንግዲህ ሰላምም ሄዳ ምን ትላታለች ለሜሉ ያንተነህ ሞት ያንቺ እጅ አለበት እየተባልሽ ነው ትላታለች። እኔ ፍጹም የለውበትም ስለነገርሽኝ ግን አመሰግናለሁ እያለች ትነግራታለች። እንግዲህ የዛሬው ክፍል 86 በዚህ ነው የተጠናቀቀው ማለት ነው። በክፍል 89 ገዳዩ ማን ነው? አንተነህን የገደለው ማን ነው? እስክናቅ ድረስ እንግዲህ ክፍል 86 በዚህ ተጠናቋል። በክፍል 87 እስከምንገናኝ እናንተም በያላችሁበት የዓለም ዳርቻ ሰላማቸው ብዝት ብዝት ይበልልኝ። እንደ ምድር አሸዋ ሰብለ ዩቱብን ወዳችሁ ፈቅዳችሁ ስለምትከተሉ ከልብ እናመሰግናለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ እናንተ ምን ይሆናል ብላችሁ ያሰባችሁትን ሀሳብ አስተያየት አስቀምጡልን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ባይ ባይ።